ምን አልቀርብም ብሏት ነው እንዴ? እሱ ራሱ መኪናው እንዴት ሆነ? መኪና ይገዛል። አሁን ቻሌንጅን ጀምረናል። ብዙ ሰው ይመለከታል። ውል መያዝ አለበት። በጣም የሚያስጠሉኝ እንደዚህ አይነት ሰዎች ይቀፉኛል ነው የምላችሁ። በቃ ውል ደግሞ መስመር ቢይዝ ደግሞ የተሻለ ውጤት ደግሞ ያመጣል። ውል አናትሽ ላይ ቆሞ ይጨፍርብሽ ታስተላ በመድኃኒዓለም። የሚሰግጡት ደግሞ ሆን ብለው ሰገጤ ለመባል ነው። ከሰው ክብርና ለመጠበቅ ነው። ከሰው ፍቅርና ለመጠበቅ ነው። መኪናው እንዴት ሆነ? አንዳንዴ ምን ይሆናል? በእርግጠኝነት እሱም ጋር ይመጣል። ጋሽ ሰለኝ መኪናው ሴት ሄዳሉ ያልገዛ አይደል እንደሚሉ ጥያቄዎች በጣም የለም። ለምን ታነሳዋለች እንደዚህ አይነት ጥያቄውን? ሁሉ የተናገሩኝ ለምናምን ነው። እሱን አውትሻይ ለማድረግ ለምረጡኝ ቅስቀሳ ነው። ለምረጡኝ ቅስቀሳ ነው። ብዙ የሰደቡኝም እንደዚህ። ስንት አይነት ሰው ግን አለ እግዚአብሔር እንዴ! አሁን እሱ የመኪና ይገዛላቸውን ሐሳብ አቅርቦ መንገድ ገፍቶበት ምን ደረሰማ? የዛን ጊዜ ዓርብ ዕለት ስንገናኝ ገና ከዚህ በላይ ምን ሆነ ነው መቅዲ ግን እንዴ? ባንዴ ሁሉም ነገር እንዲደረግ ነው የምትፈልገው? ምንድነው እንዴ? ምን አስባ ነው እንዴ? ጥሩ ሰው አልነበረች እንዴ? መኪናውም ይገዛል። በእኔ ይሁንበት መኪና ይገዛል። አሁን ቻሌንጅን ጀምረናል። ቻሌንጁ ያው በህዝብ ነው እንጂ ለምሳሌ በዚህ አካውንት ገንዘቡ ይግባ ከዚህ መኪና ድርጅት ጋር አብረው ቢሰሩስ ምናምን የሚል የለም። በደፈናው ነው እንደዚህ ኧረ መቅዲ ምን ሆነ? እንደዚህ ወደ ላይ ያወጣጁ ስታስጠላ በመድኃኒዓለም። ኧረ እነዚህ የሚዲያ ሰዎች በጣም አሁን እየቀፈፉኝ ነው ያሉት። በጣም ነው የሚያስጠሉት። እግዚአብሔርን ምን አልቀርብም ብሏት ነው እንዴ? እሱ ራሱ እንዴ እሱን ነው እንጂ የማውቀው በእንደዚህ መስመር ውል የያዘ ነገር የለውም ማለት ነው። ስለዚህ አሁን እንግዲህ ብዙ ሰው ይመለከታል። ውል መያዝ አለበት በአንድ መስመር አይደለም። እውነት ነው። በዚህ አጋጣሚ አሁን በጣም ብዙ ማነሽ አንቺ ምን ይመለከትሻል? ከየት ነው የመጣሽው? የመኪና አስመጪዎች አሉ። ኤሌክትሪክ መኪናዎች እየገቡ ነው። ብዙ እንዴ አንቺ እኮ አይደለሽም አይዲያውን ያመጣሽው። አይዲያውን ያመጣው ሰው ይጨነቅበታል እሱ በፈለገውና ባሰበው ሰዓት። እንዴ ምንድነው የምትለው ሴትዮ? ጥበብ ሰዎችን፣ አርቲስቶችን፣ ጋዜጠኞችን ብራንድ አምባሳደር ያደርጋሉ። የፊት ለፊት ገጽ እርሶ ብራንድ አምባሳደር ሆኖ ፎቶግራፍ ቢወጡ የቴሌቪዥን ማስታወቂያ ቢወጡ በቃል በተግባር በሁሉ እሱን የሚያክል የለም። ብዙ እንዳሉት እና መኪና የሚያመጡ ሰዎች በዚህ አጋጣሚ ጋር ሰይን አምባሳደር ቢያደርጉና መኪናው እንደ ኢንካይንድ ወይም ደግሞ ስለሰሩ ማስታወቂያውን የሚሰጥ ቢሆን እነሱ ይጠቀማሉ ብዬ ነው ማስበው። አንደኛው አንቺ ስላልሻው ማንም አይተባበርሽ ሆኖ ለመናገር ማለት ነው። የትኛውም ሰው አይተባበራትም እሷ ስላለሽ ማለት ነው። ቀድመኝ ነገር ለምን አላሰበችውም? አዶናይ እኮ እሳቸውን እንትን ስላላቸው ነው አሁን ራሱ ለማቅረብ ራሱ የወሰንሽው። የሰሞኑ መነጋገሪያ ጉዳይ ስላረጋቸው ቅድሚያ ማለት ነው እንጂ አታቀርቢያቸው ነበር እሳቸውን ራሱ። አንቺ ራሱ መነጋገሪያ ለመሆን ነው እንግዲህ የአዶናይን ስም ተጠቅመሽ እንጂ ባላሽ ስም መነጋገሪያ ለመሆን ራሱ አይደለም። የሆነ አቴንሽናቸው ስለተወሰደ በቃ ጠጋ ጠጋ እያሉ ነው ወደ አዶናይ ማለት ነው። እና እሱ የነካውን ነገር ሁላ መንካት ነው የሚፈልጉት። ባለፈው ያው አሳያችኋለሁ ቀጣይ ቪዲዮ ላይ ያችኛዋን ሴትዮ ጋብዛ ነበር። ሰግጥ የሚለውን ሙዚቃ የወጣችውን ሴትዮ ጋብዛ ነበረ። በጣም እየተጠጋጉ ነው ያሉትኝና አቴንሽን የሚገኘው አሁን ላይ በዚህ ሰዓት ከረንትሊ የአዶናይን ስም ካልጠቀሳችሁ ማንም ሰው በቃ እያያቸው አይደለም፣ አብዛኞቹን ሰዎች ማለት ነው። እና አብዛኞቹ ሚዲያ ላይ ያሉ ሰዎችን ዩቲዩባቸውን ምናምን ቀዝቅዟል አይታችሁ ከሆነና በምን አይነት ፊትን ማንበብ ይቻላል እኮ። ፊቷን ራሱ አይታችኋታል። ምንድን ነው የምታስበው ልጅ? ጥሩ ነገር እንደሌላት ያስታውቃል ለአዶናይ ራሱ ማለት ነውና ላደረገው ነገር ራሱ ማመስገን ነበረባት ሲጀመር ማለት ነው። እንደዚህ አመስገና ነበር መጀመር ራሱ የነበረባት ማለት ነው። በጣም የሚያስጠሉኝ እንደዚህ አይነት ሰዎች ይቀፉኛል ነው የምላችሁ። በቃ ምቀኝነት፣ ቅናት ፊታቸው ላይ የሚነበብባቸው ሰዎች ቅፍፍ ነው የሚሉኝ። ይቅርታ አድርጉልኝ በእውነት መቅዲን የትመቼ ነበር ኢቢኤስ እያለች ምናምን። አሁን ግን የምቀኝነት ነገር እየሰራሽ ነው ያለችው። በጣም የሚያስጠላ ስራ ነው እየሰራሽ ያለችው። ደስ አይልም በእውነት። ራስሽን ቀይሪ። ይሄ በሰው ዘንድ ያለሽን ተወዳጅነት አትጭ። አሁንም ቢሆን ይሄ ክብራችሁን ብትጠብቁ ምን አለ? ይሄ ከቅናት ምናምን ወጣ በሉ እሺ። ኧረ በመድኃኒዓለም ሁሉም ደግሞ ቻሌንጅም ከሆነ ወይ አካውንት ተቀምጦ ወይ ደግሞ መስመር የያዘ ነገር ሆኖ ወይ የራሱ የሆነ የጋራ አካውንት ተቀምጦ በዛ ሰዎችም አቅማቸውን እየሰጡ እንደ ግዴታው እኮ አይደለም ልጁ ሐሳብ ነው ያቀረበው እኮ። እንደ ግዴታ አረገችው እኮ የሆነ ኃላፊነት ግዴታ እንዳለ። ለምን አንቺ አታረጊም እንዴ? እስኪ አንቺ እንደዛ ብለሽ ውጪና ቲክቶክ ላይ የሚሰማሽ አንድ ድርጅት የለም አይኖርም ራሱ ማለት ነው እንዴ። ልጁ እኮ ተቀባይነት ስላለው ነው። ማንም ሰው ቢያይለው የሚሆን ነገር ቢጠይቀው ላይ ማለት ነው። በዚህም ይቀናሉ እንግዲህ ነው ከዛት አለ መስመር መያዝ አለበት ነው አይደል? እንግዲህ እነሱ ናቸው የሚያውቁት ራሱ አዶናይና አካባቢው ያሉ ሰዎች። እግዚአብሔር ይስጥዎት ጋሺ እንዴ ጥሩ ሰው የሚያውቁት። እኔ እኛም ድረስ እናሳስባለን። አዎ
ማነሽ አንቺ አሳሳቢ ያደረገሽ? በበጎ ፍቃድ የሚደረግ ነገር እንደ ግዴታ ታደርገዋለች እንዴ? ሳስተላ መድኃኒዓለም መስመር ቢይዝ ውል ቢይዝ ደግሞ እሱ ካነሳው ንቅናቄ አንጻር ውል ደግሞ መስመር ቢይዝ ደግሞ የተሻለ ውጤት ደግሞ ያመጣል ብዬ ያስባል። ውል አናትሽ ላይ ቆም ይጨፍርብሽ። ታስተላ በመድኃኒዓለም እንዲህ ዘጊ እንግዲህ የሰሙት ሰዎች እንግዲህ አይ በደንብ ይሰማሉ። በደንብ መኪናው የሆነ እኮ አይቸኩልም እኮ ለነገሮች ስንት ነገር እያሰበላቸው ይሆናል እኮ ልጁ። ስንት ነገር ላይ ስንት ሀሳብ ነው ያለበት። በየቀኑ እንግዲህ የተለያየ ነገሮች ነው እያደረገ ያለው። እንዲህ አዳዲስ ነገሮችን ለመፍጠር እየሞከረ ነው ያለው። በእርግጠኝነት አይረሳቸውም እሱ ማለት ነው። ቃሉን ደግሞ የሚፈጽም ልጅ ነው። እኔ ያምንበታለሁ ልጁ ማለት ነው። ግን ደግሞ አስገድዳችሁ ሳይሆን የሚሆንን ሰው ማለት ነው። በፍላጎት የጀመረውን ነገር በፍላጎት እንዲጨርስ ለሱ መተውን ያለባችሁ በቃ አለቀ እንጂ እንዲህ ማጨናነቅ፣ ኧረ በስመ አብ በጣም ያስጠላል በእውነት። በዚህ አጋጣሚ እንግዲህ ጋይስ ሰሞኑን ትላንትና ዛሬ ቪዲዮ መስራት ስላልተመቼ ነው እንጂ አዶናይ የመኪና የመግዛት ቻሌንጅን ለጋሽ ሰሌ በትላንትናው ዕለት እንግዲህ እንዳስጀመረ ሁላችንም አይተናል። በጣም ደስ ብሎናል። የብሩክ ሪል ስቴትን በ3 ቀናት ውስጥ 1.5 ሚሊዮን ፎሎወር የማድረስ ቻሌንጅም ለሁላችንም ሰጥቶናል። እስካሁን ፎሎወሩ እየሄደበት ያለው መንገድ በጣም ደስ ይላል። ከ600 ምናምን ሺህ እንግዲህ ኦልሞስት አሁን ወደ 900 ሺህ አካባቢ ሊገባ ነው ያለው። ያ ሁላችንም እንደምናውቀው አዶናይ ቃሉን የሚያከብር ሰው ነው። ያለውን ነገር የሚተገብር ሰው ነው፣ የሚፈጽም ሰው ነው። ዝም ብሎ ለሰው ቃል እንደማይገባ እኛ በዚች በአጭር ጊዜ ውስጥ እንኳን አውቀነዋል አይደለ? ቃሉን ጠብቀው እንግዲህ ለጋሽ ሰሌ ቻሌንጁን አስጀምረውላችኋል። እንደሚሳካም እርግጠኛ ነን። ሁላችንም እናሳካዋለን። ያው እስካሁን ድረስ ያላረጋችሁ ካላችሁ እንግዲህ የብሩክ ሪል ስቴትን ፔጅ እንግዲህ ከታች አስቀምጥላችኋለሁ። ስግጥ ፍምስ የሚለው ቃል ለምን በጣም ብዙዎችን ማናደድ ቻለ? አያችሁ፣ ስግጥ ፍምስ የሚለው ቃል የሚገባቸው በጣም ጥቂት ሰዎች ናቸው። እነዚህ ሰዎች ደግሞ ውስጣቸው ላይ የሆነች መንፈስ አለች፣ ሹክ የምትል ማለት ነው። ይህ ህይወት አይገባህም፣ ይህ ኑሮ አይገባህም፣ አንተ የተሻለ ህይወት፣ የተሻለ በረከት፣ የተሻለ ደረጃ መድረስ አለብህ። ግን እነዚህ ሰዎች ሰዎችን ይፈራሉ። ግን እነዚህ ሰዎች ይሉኝታ አላቸው። ግን እነዚህ ሰዎች ለመከበርና ለመፈቀር ብለው ራሳቸውን የከዱ ናቸው። ግን እነዚህ ሰዎች በራሳቸው መቆም ያልቻሉና እሺ ባይ የሆኑ ሰዎች ናቸው። እነዚህ ሰዎች ታዲያ እንዴት ብለው ነው ከዚህ እስር የሚያመጡት? እንዴት ብለው ነው ህይወታቸው የሚቀይሩት? እንዴት አድርገው ነው የሚቀይሩት? መሰገጥ ይጀምራሉ። የሚሰግጡት ደግሞ ሆን ብለው ሰገጤ ለመባል ነው። ከሰው ክብርና አለመጠበቅ ነው። ከሰው ፍቅርና አለመጠበቅ ነው። ሰዎች እንዲያደንቁ አለመጠበቅ ነው። እንዲያጨበጭቡልህ አለመጠበቅ ነው። በራስህ መተማመን ነው። የራስህ አጨብጫቢ መሆን ነው። ከሰዎች በፊት ራስህን ማክበር ነው። ሰዎች ኩባያ ከመሙላታቸው በፊት የራስህ ኩባያ መሙላት ነው። ስግጥ ፍምስ ስንል በጣም ብዙ ሰዎች የሚናደዱና ይህ ሀሳብ የማይቀበሉት ናቸው። እነዚህ ሰዎች ደግሞ በጣም ለውጥ የማይፈልጉ ሰዎች እንደሆኑ ተረድቻለሁ እኔ። እውነቴን ነው የምላችሁ። እነዚህ ሰዎች እውነቴን ነው የምላችሁ በክብር ስም በፍቅር ስም ሌሎች ሰዎችን መግዛት የሚወዱ ሰዎች እንደሆኑ ማወቅ አለባችሁ። መሰገጥ መጥፎ ሊሆን አይችልም። መስራት ማለት ነው። በራስ መተማመን ማለት ነው። መቼ ነው በራስ መተማመን መጥፎ የሆነው? መቼ ነው ራስህን ሰግጠህ መውደድ መጥፎ የሆነው? አንድ ተማሪ ሰግጦ ጥሩ ውጤት አምጥቶ ይፈምሳል አይደለ? ከመምህሮቹና ከወላጆቹ መሃል መቼ ነው ይህ መጥፎ የሆነው? ለምንድን ነው ሐሳቡ እንዳይገባችሁ የምትፈልጉት? አንዳንዶቻችሁ ሐሳቡ ግልጽ ነው። ወጣቱም ገብቶታል፣ እንዳለ ህዝቡ ገብቶታል። ልንገራችሁ። ስለዚህ ስግጥ ፍምስ እንላለን፣ ህይወታችንን እንቀይራለን። በምንም ተአምር በክብር ስም በፍቅር ስም መታሰር የለም። እንወጣና ራሳችንን እናሳያለን። እውነቴን ነው የምላችሁ። ኢትዮጵያ ውስጥ በጣም ብዙ ታለንትድ ሰዎች አሉ። እቺን ሀገር ማስጠራት የሚችሉ ኢትዮጵያን ኢንተርናሽናል ማድረግ የሚችሉ በጣም ብዙ ታለንትድ የሆኑ ሰዎች አሉ። እነዚህ ታለንትድ ሰዎች ደግሞ ማለት ነው ዶክተሮች ናቸው። ልንገራቸው። ግን በዶክተር ብቻ መስራት አይፈልጉም። አንዱ ዶክተር ሆኖ ዘፋኝም ሊሆን ይችላል። መስፈን እስከፈለገ ሰግጠት ዘፍናለህ። ዶክተር መሆነ እያለም የሰዎች ህይወትም እያዳንክ እያለ ትዘፍናለህ። ግን ይህ ሰው የሚፈራው ቤተሰቦቹ እንዳይንቁት ነው። አንተ የተከበረ ስራ ይዘህ እንደዚህ ራስህን ታዋርዳለህ ይባላል። ምን አባህ ገባ? ሰግጠህ ትሰራለህ። የፈለጉትን ይበሉ። እንደዚህ ነው ህይወት የሚቀየረው። እኛ ሰዎች ስንባል አንድ አይነት መንገድ ብቻ አይደለም የተሰጠን፣ 10 አይነት መንገድ መከተል እንችላለን። ከፈለግን አክተር፣ ከፈለግን ዘፋኝ፣ ከፈለግን ዶክተር፣ ከፈለግን ኢንጂነር፣ የፈለግነውን ነገር ይዘን የፈለግነው ማዕረግ መርጠን መከተል እንችላለን። ሰው የመረጠልን ማዕረግ ተከትለን ግን ራሳችንን ማሰር የለብንም። ስግጥ ፍምስ አሁንም ይቀጥላል። እወዳችኋለሁ። ድንግል ነው ወይ ለማለት? አዎ ድንግል። ምንም አታውቅም ነው አንተ? አዎ ለዛ ነው አንተ ማትፈልገው መሳሳብ እንትንም አታውቅም፣ አዶናይም አታውቅም። ራስ